እንኳን አብራችሁ ሰላም የበዓል ድባብ በጣም አሪፍ ነው። በጣም ደስ የሚል ነገር ነው። እሺ እናመሰግናለን። አሁን የተወሰኑ ጥያቄዎችን ልንጠይቅዎት ነበር፣ ፈቃደኛ ነዎት? አይ ችግር የለውም ጠይቁ። እሺ የመጀመሪያው ጥያቄ የዶሮን ፈረሰኛ የሚበላ አባወራ ነው። አባ ማለት አባት ማለት ነው። ወራ ምን ማለት ነው? ወራ ማለት ያው እነዚህ አካባቢ ቤተሰብም ጎረቤትም የሚሆን ማለት ነው። ወራ ማለት እነዚህ አካባቢ ያሉና ልጆቼ ቤተሰብ ማለት ጎረቤት ማለት ነው። ወራ ማለት ነው መሪ እንደማለት ነው ወይስ ቤተሰብ እንደማለት ነው? ወራማ መሪ ማለት አባ ባለቤት ማለት ነው። ከዛ ወራ ማለት ደግሞ ከጎረቤትም ልጆችም ሆኖ ሁሉም የተገኘው ባህሉ ላይ የሚካፈለው ወራ ማለት እንደዛ ይመስለኛል ባልሳሳ። ኦኬ በጣም አሪፍ። ወደ ሁለተኛው ጥያቄ ሲገባ ደግሞ እንቁጣጣሽ ማለት ምን ማለት ነው? እንቁጣጣሽ ማለት ያው አዲስ አበባ አዲስ ዘመን እንደማለት ይመስለኛል። አዲስ ዘመን አዲስ ዘመን አዲስ ባህል የሚያብቡ አበባዎች አሉ አይደለም? ጥሩ ጥሩ ነገሮች አሁን ወደ ገጠር አካባቢ ስትሄዱ አዲስ አበባ አለ፣ የተለያዩ በቃ ደስ የሚል ነገር እንደዛ ማለት ነው። ኦኬ በጣም ማለት የእንቁጣጣሽ በዓል የሙስሊም ነው የክርስቲያን ነው ብለው ነው የሚያስቡት? ለምን መሰለሽ እኔ አሁን ለምሳሌ ሙስሊም ነኝ። ኢትዮጵያ ውስጥ እኛ አንድ ኢትዮጵያዊ እስከሆነ ድረስ ባህሎቻችን አንድ ላይ የምናከብረውና አዲስ ዘመንም ስለሆነ ኢትዮጵያ እስካለ የኢትዮጵያን እንትን እስከምንከተል ድረስ የሁላችንም ባህል እንደ ማለት ነው የምለው እኔ ራሴ። በጣም እስቲ አሁን ለአዲስ ዓመት እንደ ኢትዮጵያ ምን መልካም ምኞቶችን አስተላልፉ? ለኢትዮጵያ የምንመኘው እኔ በመጀመሪያ ደረጃ ሰላም፣ ጤና፣ ብልጽግና፣ አብሮ የመኖር አብሮ ተሳስበን በፍቅር ሁላችንም ለመኖር ነው የምመኘው እኔ ለራሴ። በመጀመሪያ ደረጃ አላህ ሁሉም ነገር ተጨምሮበት ሰላም እንዲያመጣልን ሁላችንም እንድንዋደድ እንድንፋቀር እንዲያደርገን ነው የምመኘው ነው። እኛም በጣም እናመሰግናለን። መልካም በዓል፣ አዲሱን ዓመት የሰላም የፍቅር እንዲሆንልክ ምኞታችን ነው። እናመሰግናለን። አላህ ያክብርልን። አሜን አሜን። ጀዛኩሙላህ ኸይር። እሺ መልካም በዓል። እሺ እንዴት ነው በዓሉ ድባቡ ምን ይመስላል? አሪፍ ነው፣ ደስ ይላል።
ፈታ እያላችሁ በጣም አሪፍ። 3 ጥያቄዎችን ጠይቃለሁ። እነዛን 3 ጥያቄዎች 2 ወይም 3ቱንም ከመለስክ እኛ አበባዮሽ ደመቅ አድርገን እንጨፍራለን። ከ3ቱ ደግሞ ከሳትክ ወይም ደግሞ አንድ ብቻ ከመለስክ አንተ ትጨፍርልናለህ ማለት ነው። የቻልከውን ያክል ግጥም ትልልናለህ። ትመልሳላችሁ። እሺ የመጀመሪያው ጥያቄ የዶሮውን ፈረሰኛ የሚበላ አባወራ ነው። አባት ነው። ወራ ምንድን ነው? አታውቅም? ወራ አንድ ስጣን ማለት ነው። እሺ የሁለተኛው ጥያቄ ደግሞ እንቁጣጣሽ ምን ማለት ነው? እንቁጣጣሽ የማውቀው ከሆነ እንቁላጣሽ። ኦኬ በጣም አሪፍ። ሶስተኛው ጥያቄ ደግሞ እንቁጣጣሽ በዓል የሙስሊም ነው ወይስ የክርስቲያን? አይ የሁሉም ነው። ስለዚህ ሁለት በጣም አሪፍ። ስለዚህ ሆ ብለን መጣን ለምለም አበባዮሽ ለምለም ባልንጀሮቼ ለምለም ከሙበተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ እንኳን ቤትና ለምለም የለኝም አጥር እደጃራለሁ ኮከብ ስቆጥር ለምለም ስገባ ቤቴ ትቆጣኛለች። እናመሰግናለን። የፍቅር የጤና ያድርግልን። ምንም ሰላም እንኳን አደረሰ። እንዴት ነው የበዓል ድባብ ምን ይመስላል? አሪፍ ነው፣ ደስ ይላል። የሆነ ፓርት ደስ ይላል፣ የሆነ ፓርት ደግሞ ከአንዳንድ ሳይድ ሰላም ነገር ስለዋጣ በጣም አንዳንድ ደግሞ ደስ የሚሉ ነገሮች አሉ። እና የተወሰኑ ጥያቄዎችን እንጠይቃለን። እንቁጣጣሽ ማለት ምን ማለት ነው? እንቁጣጣሽ ማለት እንግዲህ እንቁ ለጣትሽ የሚል ትርጓሜ አለው። እንግዲህ እንደዛ የሚል አይነት ነገር ነው ሁልጊዜም የሚባለው። አዲስ ዓመት ሲመጣ በቲቪዎች በሚዲያዎች የምናየው ነገር አይደል? ከትምህርት ላይ ከአንዳንድ ሰብጀክት ላይ ይወስደናል። እንቁ ለጣትሽ የሚል ሰለሞን ለሳባ ንጉሥ ሰለሞን እንቁ ለጣትሽ ብሎ ስጦታ የሰጣት ነገር ነው ተብሎ የሚነገር ነገር አለና እኔ እንደዛ ነው እንቁጣጣሽ ነው። ኦኬ በጣም ሁለተኛው ጥያቄ ደግሞ ዶሮ አለ። የዶሮ ፈረሰኛ ብዙ ጊዜ ለአባወራ ነው የሚሰጠው። አባ ማለት አባት ማለት ነው። ወራ ምንድን ነው? እሺ እና እንቁጣጣሽ የሙስሊም ነው የኦርቶዶክስ በዓል ነው የሚመስለው? የሁሉም የሚመስል ነው። የኢትዮጵያ ነው። ለሀገራችን ኢትዮጵያ ምን ትመኝላታለህ? ሰላም እንመኝላታለን። ለ2015 ያው ሰላም፣ ፍቅር፣ አንድነት እንዲሰጠን ማለት ነው። አበባዮሽ ስንኙን ትሞክራለህ? ትንሽ አበባዮሽ የሚጨፍሩ ልጆች አይተህ ታውቃለህ? አውቃለሁ እንጂ እኔም ጨፍሬ አውቃለሁ። ኧረ ስለዚህ አንድ ላይ አብረን ጨፍራ ወይም እኔ አላውቀውም። አንተ ታጨበጭባለህ። ለምን ትላለህ? እኔ ደስ ይለኛል። በጣም አሪፍ። ሆ ብለን መጣን ሆ ብለን መጣን ሆ ብለን አበባየሁሽ ባልንጀሮቼ ቁበተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና ያለኝም አጥር እደጃራለሁ ኮከብ ስቆጥር ኮከብ ቆጥሬ
ፈራሽ እኮ እንዴ ስገባ እሺ እንጀምር እንዳዲስ እንጀምር እሺ በቃ ያው እንጀምር ብለን መጣን ለምለም ባልንጀሮቼ ለምለም ጉበተሮ ለምለም ጃታብሪ ይበቃችኋል። አብራው ቢቆዩ ከብረው በዓመት ወንድ ልጅ ወልደው 30 እንኳን አደረሳችሁ። ያው አዲስ ዓመት ሁሉም ነው ብዬ አስቤ ነው እና በዓሉ እንዴት ነው? አሪፍ ነው። አሁን ጥያቄዎችን እንጠይቃቸዋለን። ጥያቄዎችን ከመለሳችሁ እኛ አበባችን እንጨፍርላችኋለን። ካልመለሳችሁ ደግሞ እናንተ አበባ ትወስዱልናላችሁ ማለት ነው። ያው ትመልሳላችሁ። ቀለል ያሉ ናቸው ጥያቄዎቹ ማለት ነው። ያው የመጀመሪያ ጥያቄ በአሁኑ ሰዓት ላይ እንደሚታወቀው ኑሮ በጣም ከመወደዱ የተነሳ ዶሮ በጣም ተወዷል አይደለም? እና የዶሮ ቅርጫ ሰዎች እያሰቡ ነው እና በዚህ ሀሳብ ላይ ምን ትያለሽ አንቺ? የዶሮ ቅርጫ የማሰብ እቅድ አለሽ? መቻቸው ማለት አለሽ? ታሰባለሽ? ቢኖር ጥሩ ነው። ቢኖር ጥሩ ነው ብላለች። እሺ በመቀጠል ደግሞ ሁሉ ጊዜ ዶሮ በሚሰራበት ጊዜ ቤት ውስጥ እንትን ፈረሰኛውን የሚበላው አባት ነው አይደለም? አባት ነው አይደለም የሚበላው? እና አባት ደግሞ አባወራ ነው የሚበላው አይደለም? የዶሮ ፈረሰኛ ማለት ነው። ከዛ አባወራ ማለት አባት ነው አይደለም? ወራ ምንድን ነው? ተጋግዛችሁ ማለት ወራ ማለት ምን ማለት ነው? ያው ወራሪ ስለዚህ አንድ ስተዋል ማለት አንድ መልሷል፣ አንድ ስተዋል። አሁን የሶስተኛው ጥያቄ በጣም ወሳኝ ነው። ከመለሳችሁ ከአበባዮች እንድላቸዋለን፣ ካልመለሳችሁ ደግሞ ሶስተኛው ጥያቄ ደግሞ ወሳኝ ነው። ሶስተኛው ጥያቄ እንቁጣጣሽ ምን ማለት ነው? እንቁለጣጣሽ ማለት ነው። እዚህ መልሰዋል ማለት ነው። ምን አልገባኝም። እንቁለጣጣሽ ማለት ምን ማለት ነው? ወይል እንትኖቹ አበቦች ናቸው። ምንድን ነው? የሆነ ስጦታ ነገር ምናምን ያበረክቱላታል። አዎ በትንሹ መልሳለች። እሺ ሶስተኛ ጥያቄ ደግሞ አሁን አዲስ ዓመት ነው አይደለ? እንደሚታወቀው እንቁጣጣሽ በዓል የሙስሊም ነው ወይስ የክርስቲያን ነው ወይስ የምንድን ነው? የኢትዮጵያ ነው። ይሁን ማለት ነው። እሺ በጣም መልሳችኋል። በጣም እናመሰግናለን። ስለዚህ ቀወጥ አድርገን እንጨፍሩልናለች ማለት ነው። ዛሬ በተጀመረ እንጨፍርላችሁ እንጂ እዩ ከብረው በዓመት ይቅርዳ በዚህ እድሜያቸው ከብረው ይቆዩ ከብረው። እናመሰግናለን። መልካም በዓል ይሁንላችሁ። ሰላም እንኳን አደረሰ። ስምህ ማን ልበል? አዲስ ዓመት እንዴት ነው እየተቀበልክ ያለው? ብዙም ደስ አይልም ዘንድሮ ሀገራችን ባለው ሁኔታ ብዙ ደስ አይልም። ቢሆንም ግን በአሪፍ ለመቀበል እየተዘጋጀ ነው። በጣም አሪፍ። አሁን የተወሰኑ ጥያቄዎችን እንጠይቅህና ከዛ ብዙ የመለሰ አንተ ከመለስክ እኛ አበባዮሽ እንጨፍርላለን። አንተ ደግሞ ሁሉንም ካልመለስክ ወይም ከሳትክ ደግሞ እኛ እንጨፍርላለን ማለት ነው። ሶስት ጥያቄዎች ነው የምጠይቀው። የመጀመሪያው አሁን እንግዲህ ኑሮ ወደድ እያለ ነው እና ዶሮ በጣም ከመወደዱ የተነሳ ቅርጫ እየታሰበ ነው። በዚህ ምን ሀሳብ ትሰጣለህ? አይ ቅርጫ በፊትም ነበር። አሁን እንደውም እኛ ሰፈር የዶሮ ቅርጫ ሁሉ ጀምረናል። አሁንም እኮ የዶሮ ቅርጫ ነው እየተጀመረ ያለው። የዶሮ ቅርጫ ጀምረናል። የነበረ ነው የሚኖር ነው ወደፊት። የዶሮ ቅርጫ ኧረ አይደለም፣ የዶሮም አዲስ የመጣ ነው። የዶሮ አዲስ የመጣ ነው። አንተ ተሳትፈህ ታውቃለህ? የዶሮ ቅርጫ ነው? አዎ በደንብ ነው። 2000 ብር ገብቷል ዶሮ። ኦኬ 2000 ብር ከፍ ያለ ዶሮ ማለት ነው። እስከ 1500 እስከ 1000 ብር ስለሆነ ግዴታ ነው። ኦኬ በቅርጫ ማለት ነው። እሺ ወደ ሁለተኛው ጥያቄ ሲሄድ ደግሞ የዶሮን ፈረሰኛ የሚበላው አባወራ ነው። አባ የአባት ማለት ነው። ወራ ምንድን ነው? አባወራ አባት ነው፣ ያው የቤቱ አባት እንደማለት ነው። ወራ ምንድን ነው? አባወራ ማለት አባት ነው አይደል? ወራ ማለት መሪ ማለት ነው። መሪ ማለት ስለዚህ የቤት መሪ እንደማለት ነው። እሺ በጣም አሪፍ። እሺ እንቁጣጣሽ ማለት ምን ማለት ነው? እንቁጣጣሽ ማለት እንቁለጣትሽ የሚለው ከንጉሥ ሰለሞን ጋር የተያዘ ታሪክ አለ። ኦኬ በጣም አሪፍ። ስለዚህ እኛ ነን የምንጨፍረው። አሁን እንጀምራለን ማለት ነው። ሆ ብለን መጣን ሆ ብለን